ሰላም ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት ባለ 3 ፊደል ወይም ሆሄ ቃላትን ነው። ደብተርና እስክሪብቶ ይዛችሁ ተከታተሉኝ። ሀ ሀ ይ ይ ል ል ኃይል ኃይል ሀ ከሀ ቤተሰብ የመጀመሪያዋ፣ ይ ከየ ቤተሰብ ስድስተኛዋ፣ ል ከለ ቤተሰብ ስድስተኛዋ። እነዚህን ሶስት ሆሄ ወይም ፊደል በስርዓት ስንደረድር ወይም ስናጣምር ኃይል የሚል ትርጉም ያለው ቃል ይሰጠናል። ወርታች ዝቅ ስንል ሀ ሀ ሞ ሞ ት ት ሐሞት ሐሞት ሀ ከሀ ቤተሰብ አራተኛዋ፣ ሞ ከመ ቤተሰብ ሰባተኛ፣ ት ከተ ቤተሰብ ስድስተኛዋ። እነዚህን ሶስት ፊደል በስርዓት ስንደረድር ሐሞት የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ዝቅ ስንል ሀ ሀ ሳ ሳ ብ ብ ሐሳብ ሐሳብ ሀ ከሀ ቤተሰብ የመጀመሪያዋ፣ ሳ ከሰ ቤተሰብ አራተኛዋ፣ ብ ከበ ቤተሰብ ስድስተኛዋን ወስደን በስርዓት ስንደረድር ሐሳብ የሚል ትርጉም ያለው ቃል እናገኛለን ማለት ነው። ዝቅ ስንል ሀ ሀ ገ ገ ር ር ሀገር ሀገር ሀ ከሀ ቤተሰብ አራተኛዋ፣ ገ ከገ ቤተሰብ የመጀመሪያው፣ ር ከረ ቤተሰብ ስድስተኛውን ወስደን በስርዓት ስንደረድር ወይም ስናጣምር ሀገር የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ሀ ሀ ብ ብ ት ት ሀብት ሀብት ሀ ከሀ ቤተሰብ አራተኛ፣ ብ ከበ ቤተሰብ ስድስተኛ፣ ት ከተ ቤተሰብ ስድስተኛ ወስደን በስርዓት ስንደረድር ሀብት ሀብት የሚል ትርጉም ያለው ቃል እናገኛለን ማለት ነው። ዝቅ ስንል ሀ ሀ ም ም ሌ ሌ ሐምሌ ሐምሌ ሀ ከሀ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛዋ፣ ሌ ከለ ቤተሰብ አምስተኛዋ። እነዚህ ወስደን በስርዓት ስንደረድር ሐምሌ ሐምሌ የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ሀ ሀ ይ ይ ቅ ቅ ሐይቅ ሐይቅ ሀ ከሀ ቤተሰብ መጀመሪያዋ፣ ይ ከየቤተሰብ ስድስተኛዋ፣ ቅ ከቀ ቤተሰብ ስድስተኛዋ። እነዚህን ሶስት ሆሄ ወይም ፊደል በስርዓት ስናጣምር ወይም ስንደረድር ሐይቅ የሚል ትርጉም ያለው ቃል እናገኛለን። ወደዚህ ስናልፍ ሁ ሁ ለ ለ ት ት ሁለት ሁለት ሁ ከሀ ቤተሰብ ሁለተኛዋ፣ ለ ከለ ቤተሰብ መጀመሪያዋ፣ ት ከተ ቤተሰብ ስድስተኛዋ። እነዚህን ሶስት ሆሄ ወይም ፊደል በስርዓት ስናጣምር ሁለት የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ሁ ሁ ሴ ሴ ን ን ሁሴን ሁሴን ሁ ከሀ ቤተሰብ ሁለተኛዋ፣ ሴ ከሰ ቤተሰብ አምስተኛዋ፣ ን ከነ ቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ሁሴን የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ሁ ሁ ከ ከ ት ት ሁከት ሁከት ሁ ከሀ ቤተሰብ ሁለተኛ፣ ከ ከከ ቤተሰብ የመጀመሪያዋ፣ ት ከተ ቤተሰብ ስድስተኛዋ። እነዚህን በስርዓት ስናጣምር ወይም ስንደረድር ሁከት የሚል ትርጉም ያለው ቃል እናገኛለን ማለት ነው።
ሂ ሂ ሳ ሳ ብ ብ ሂሳብ ሂሳብ ሂ ከቤተሰብ ሶስተኛ፣ ሳ ከሰቤተሰብ አራተኛ፣ ብ ከቤተሰብ ስድስተኛ። እነዚህን ስንደረድር ሂሳብ የሚል ቃል ይሰጡናል። ሂ ሂ ደ ደ ት ት ሂደት ሂደት ሂ ከቤተሰብ ሶስተኛ፣ ደ ከደ ቤተሰብ የመጀመሪያ፣ ት ከተቤተሰብ ስድስተኛ። እነዚህን ሶስት ፊደል ወይም ሆሄ በስርዓት ስንደረድር ወይም ስናጣምር ሂደት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ህ ህ ዝ ዝ ብ ብ ህዝብ ህዝብ ህ ከቤተሰብ ስድስተኛ፣ ዝ ከዘቤተሰብ ስድስተኛ፣ ብ ከበቤተሰብ ስድስተኛ። እነዚህን በስራ ስንደረድር ህዝብ ህዝብ የሚል ትርጉም ያለው ቃል እናገኛለን ማለት ነው። ህ ህ ዳ ዳ ሴ ሴ ህዳሴ ህዳሴ ህ ከቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ሴ ከሰ ቤተሰብ አምስተኛ። እነዚህም በስርዓት ስንደረድር ህዳሴ የሚል ትርጉም ያለው ቃል እናገኛለን። ወደዚህ ስንሻገር መ መ ል ል ክ ክ መልክ መልክ መ ከመቤተሰብ የመጀመሪያዋ፣ ል ከለቤተሰብ ስድስተኛዋ፣ ክ ከከቤተሰብ ስድስተኛዋ። እነዚህን ሶስት ፊደል ወይም ሆሄ በስራ ስንደረድር መልክ የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል መ መ ሬ ሬ ት ት መሬት መሬት መ ከመቤተሰብ የመጀመሪያዋ፣ ሬ ከረቤተሰብ አምስተኛዋ፣ ት ከተቤተሰብ ስድስተኛዋ። እነዚህን ሶስት ፊደል በስራ ስንደረድር መሬት የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል መ መ ረ ረ ጃ ጃ መረጃ መረጃ መ ከመቤተሰብ የመጀመሪያዋ፣ ረ ከረቤተሰብ የመጀመሪያዋ፣ ጃ ከጀ ቤተሰብ አራተኛዋ። እነዚህን በስራ ስንደረድር መረጃ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዝቅ ስንል መ መ ብ ብ ት ት መብት መብት መ ከቤተሰብ መጀመሪያዋ፣ ብ ከበቤተሰብ ስድስተኛዋ፣ ት ከተቤተሰብ ስድስተኛዋ። ስናጣምር መብት መብት የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል መ መ ጠ ጠ ን ን መጠን መጠን መ ከቤተሰብ መጀመሪያዋ፣ ጠ ከተቤተሰብ መጀመሪያዋ፣ ን ከነቤተሰብ ስድስተኛዋ። እነዚህን ሶስት ፊደል በስራ ስንደረድር መጠን የሚል ትርጉም ያለው ቃል ያስገኙልናል ማለት ነው። ዝቅ ስንል ም ም ሳ ሳ ሌ ሌ ምሳሌ ምሳሌ ም ከቤተሰብ ስድስተኛ፣ ሳ ከሰቤተሰብ አራተኛ፣ ሌ ከለቤተሰብ አምስተኛ። እነዚህን ስንደረድር ምሳሌ የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ም ም ግ ግ ብ ብ ምግብ ምግብ ም ከቤተሰብ ስድስተኛ፣ ግ ከገቤተሰብ ስድስተኛ፣ ብ ከበቤተሰብ ስድስተኛ። እነዚህን በስርዓት ስንደረድር ወይም ስናጣምር ምግብ የሚል ትርጉም ያለው ቃል እናገኛለን ማለት ነው። የዛሬ ክላሳችን ይመስላል። ቪዲዮን አይታችሁ የተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይዛ